ወደ ሄልዝ ኤጁኬሽን ቻናላችን ተከታታዮች እንኳን በድጋሚ ወደዚህ ቻናል በሰላም መጣችሁ። በዛሬው ዕለት የምንማማርበት የጤና አጠባበቅ ትምህርት ርዕስ ትኩረት የሚያደርገው የሄፓታይተስ ቢ በሽታ ላይ ትኩረት ያደረገ ይሆናል። ስለሆነም በአብሮነት ቆይታችን ሄፓታይተስ ቢ በሽታ ማለት ምን ማለት ነው፣ የሄፓታይተስ ቢ በሽታ እንዴት ይተላለፋል እና የሄፓታይተስ ቢ በሽታ እነማንን ይበልጥ ያጠቃል፣ እንዲሁም ደግሞ በሄፓታይተስ ቢ በሽታ የተጠቁ ሰዎች ሊያሳዩ የሚችሏቸው ዋና ዋና ምልክቶች ምን ምን ናቸው የሚሉትን ነገር እናያለን። ጊዜ ካላችሁ አብራችሁን ቆዩ። አሁን በቀጥታ ወደ መጀመሪያው ነጥብ ወስዳቸው የሄፓታይተስ ቢ በሽታ ስንል ምን ማለታችን ነው የሚለውን ነገር እንመልከት። እንግዲህ የሄፓታይተስ ቢ በሽታ ማለት በዋናነት ጉበትን የሚያጠቃ በሽታ ሲሆን በሄፓታይተስ ቢ ቫይረስ አማካኝነት የሚመጣ በሽታ ነው ማለት ነው። ይህ በሽታ ልክ ከሰው ወደ ሰው በቀላሉ ከሚተላለፉ በሽታዎች አንዱ ሲሆን በሄፓታይተስ ቢ ቫይረስ አማካኝነት ከበሽተኛ ወደ ጤነኛው ሰው ይተላለፋል ማለት ነው። እንግዲህ የሄፓታይተስ ቢ በሽታ ከበሽተኛው ወደ ጤነኛ ሰው የመተላለፍ እድሉን ስንመለከት ከኤችአይቪ አኳያ እንኳን ብናነጻጽረው በጣም በእጅግ በብዙ ሺህ እጥፎች የመተላለፍ እድሉ በጣም ከፍተኛ ነው ማለት። ታዲያ ይህ የጉበት በሽታ ከሰው ወደ ሰው እንዴት ይተላለፋል የሚለውን ነገር ስንመለከት አንደኛ በሄፓታይተስ ቢ ቫይረስ አማካኝነት የተጠቁ ሰዎች ይኖራሉ። ከነዚህ ሰዎች ሰውነት ውስጥ የሚወጡ የተለያዩ የሰውነት ፈሳሾች ይኖራሉ ማለት ነው። እነዚህ ፈሳሾች ወደ ጤነኛው ሰው ሰውነት በሚገቡበት ወቅት ቫይረሱም አብሮ ስለሚገባ በሄፓታይተስ ቢ በሽታ የመጠቃት እድላቸው ከፍተኛ ይሆናል ማለት ነው። ለምሳሌ ከበሽተኛው ሰው የሚወጣ ደም ወደ ጤነኞቹ ሰውነት ውስጥ ከገባ ሄፓታይተስ ቢ ቫይረሱ ሊገባ ይችላል። በዚህ መንገድ ሊተላለፍ ይችላል ማለት ነው። ሌላኛው በወሊድ ምክንያት ማለት ነው። ነፍሰ ጡር እናቶች በሄፓታይተስ ቢ ቫይረስ ከተጠቁ የሄፓታይተስ ቢ በሽታ ይኖርባቸዋል። ቫይረሱ ወደ ጽንሱ ወይም ወደ ህፃኑ የመተላለፍ እድሉ በወሊድ ወቅትም ያጋጥማል ማለት ነው። ሌላኛው በግብረ ስጋ ግንኙነት አማካኝነት ሊተላለፍ ይችላል ማለት ነው። ከሁለቱ ጥንዶች መካከል አንደኛው ጥንድ የሄፓታይተስ ቢ ቫይረስ ተጠቂ ከሆነ ወደ ሌላኛው የፍቅር ጓደኛ የመተላለፍ እድሉ በግብረ ስጋ ግንኙነት አማካኝነት ሊተላለፍ ይችላል ማለት ነው። ሌላኛው ደግሞ በሄፓታይተስ ቢ ቫይረስ አማካኝነት የተጠቃ ሰው ደሙ ወደ ውጭ በሚፈስበት ወቅት ሌሎች ስለታማ ነገሮችን ካገኘና እነዛን ስለታማ ነገሮች በደሙ የተበከሉ ስለታማ ነገሮችን ሌላኛው ጤነኛው ሰው የሚጠቀም ከሆነ ቫይረሱ ወደ ሌላኛው ሰው የመተላለፍ እድሉ በተበከሉ ስለታማ ነገሮች ሊተላለፍ ይችላል ማለት ነው። እንዲሁም ደግሞ በጣም የተለመደ ባይሆንም ደግሞ የጥርስ ብሩሽ በጋራ የሚጠቀሙ ሰዎች ካሉና በጋራ ከሚጠቀሙት ውስጥ አንዱ በሄፓታይተስ ቢ ቫይረስ የተጠቃ ከሆነ ቫይረሱ ወይም በሽታው ከአንዱ ወደ አንዱ የመተላለፍ እድሉ ይኖራል ማለት ነው። ውድ ቻናላችን ተከታታዮች የሄፓታይተስ ቢ በሽታ እንዴት እንደሚተላለፍ ግልጽ ሆኖላችኋል ብዬ አስባለሁ። እስኪ አሁን ደግሞ ሄፓታይተስ ቢ ሊተላለፍባቸው የማይችልባቸውን ሁኔታዎች እንመልከት። አንደኛ ሄፓታይተስ ቢ ከበሽተኛው ወደ ጤነኛው ሰው የማይተላለፍባቸው መንገዶች፣ አንደኛው የምራቅ ንክኪ ካለ ሄፓታይተስ ቢ ላይተላለፍ ይችላል፣ ምንም እንኳ ሄፓታይተስ ቢ ቫይረስ በምራቅ ውስጥ ቢኖርም ማለት ነው። ሁለተኛው በማስነጠስ ነው ማለት ነው። በማስነጠስ ማለት በሽተኛው ቢያስነጥስ ወይም በሄፓታይተስ ቢ ቫይረስ የተጠቃ ሰው ቢስል ወይም ቢያነጥስ ወደ ሌላኛው ሰው በፍጹም አይተላለፍም። ሌላኛው ደግሞ ጡት በማጥባት ወቅት ማለት ነው። አንዲት እናት የሄፓታይተስ ቢ ቫይረስ ተጠቂ ሆና ጡት ህፃኗን ብታጠባ ወደ ልጁ የመተላለፍ እድሉ አይኖርም ማለት ነው። ሌላኛው አብሮ በመመገብ የሄፓታይተስ ቢ ቫይረስ ከበሽተኛ ወደ ጤነኛው ሰው አይተላለፍም። እንዲሁም ደግሞ አብሮ ውሃ በመጠጣት ሄፓታይተስ ቢ በጭራሽ አይተላለፍም። ውድ የቻናላችን ተከታታዮች አሁን ሄፓታይተስ ቢ የሚተላለፍባቸውና ሄፓታይተስ ቢ የማይተላለፍባቸውን መንገዶች በደንብ ተረድታችኋል ብዬ አስባለሁ። እስኪ አሁን ደግሞ ሄፓታይተስ ቢ
ይበልጥ የሚያጠቃቸው የህብረተሰብ ክፍሎች እነማን እንደሆኑ እንመልከት። አንደኛ ሄፓታይተስ ቢ ካለባቸው የሄፓታይተስ ቢ ቫይረስ ተጠቂ ከሆኑ እናቶች የሚወለዱ ህፃናት በሄፓታይተስ ቢ የመያዝ ወይም የመጠቃት እድላቸው በጣም ከፍተኛ ነው ማለት ነው። ሌላኛው ሄፓታይተስ ቢ ካለባቸው ሰዎች ጋር ጾታዊ ግንኙነት የሚፈጥሩ ሰዎች በሄፓታይተስ ቢ የመያዝ እድላቸው በጣም ከፍተኛ ነው ማለት ነው። የአባላዘር በሽታ ያለባቸው የህብረተሰብ ክፍሎችም እንዲሁ በሄፓታይተስ ቢ ቫይረስ የመጠቃት እድላቸው በጣም ከፍተኛ ነው። ሌላኛው የኩላሊት እጥበት ላይ ያሉ ህሙማን ካሉ በሄፓታይተስ ቢ የመያዝ እድላቸው በጣም ከፍተኛ ነው ማለት እነዚህ ኪድኒ ዲያሊሲስ የምንለው ማለት ነው። ሌላኛው የትዳር ጓደኛቸው ወይም የፍቅር አጋራቸው በሄፓታይተስ ቢ የተጠቃ ከሆነ ወደ ሌላኛው የፍቅር ጓደኛ የመተላለፍ እድሉ ቫይረሱ በጣም ከፍተኛ ነው ማለት ነው። የሄፓታይተስ ቢ ቫይረስ ተጠቂ ከሆኑ ግለሰቦች ጋር አብረው የሚኖሩ የህብረተሰብ ክፍሎች ወይም የቤተሰብ አባላት ካሉ በሄፓታይተስ ቢ ቫይረሱ የመያዝ እድላቸው በጣም ከፍተኛ ነው የሚሆነው። ከዚህ በተጨማሪ ደግሞ የጤና ባለሙያዎች ራሱ እነዚህን ህሙማን በሚያስታምሙበት፣ በሚያክሙበት፣ በሚመክሩበት ወቅት ለበሽታ የመጋለጥ እድላቸው በጣም ከፍተኛ ነው። በተለይ የደም ንክኪ የመኖር እድሉ ሊያጋጥም ይችላል ማለት ነው። ስለዚህ ከሌሎች የህብረተሰብ ክፍሎች ይበልጥ ተጠቂ የህብረተሰብ ክፍሎች ናቸው የምንላቸው ከዚህ ከላይ የጠቀስኩላችሁ የህብረተሰብ ክፍሎች በሄፓታይተስ ቢ ቫይረስ የመጋለጥ እድላቸው ከፍተኛ ስለሆነ በሄፓታይተስ ቢ የመጠቃት እድላቸው በጣም ከፍተኛ ነው ማለት ነው። ውድ የቻናላችን ተከታታዮች በጣም በደንብ ልትረዱ የሚገባችሁ ነጥብ ምንድነው? በሄፓታይተስ ቢ የተያዙ ሰዎች ወዲያውኑ ምንም አይነት ምልክት ላያሳዩ ይችላሉ ማለት ነው። ስለዚህ ቶሎ እንደተጠቁ ምልክት ማሳየት አለመቻላቸው በጣም ብዙ ችግር ሊያስከትል ይችላል ማለት ነው። አንደኛ በወቅቱ መከላከል እንዳንችል፣ በወቅቱ ወደ ሕክምና እንድንሄድ እድሉን ላይሰጠን ይችላል ማለት ነው። ለምን ምልክቱ አልታየም ማለት ሰዎች ከአንዱ ወደ አንዱ አያስተላልፉም ማለት አይደለም ማለት ነው። እና ሄፓታይተስ ቢ ከሰው ወደ ሰው የመተላለፍ እድሉ በጣም ከፍተኛ ነው ብያቸዋለሁ። ሰው ምልክት አለማሳየቱ ደግሞ ጤነኛ መስሎ ወደ ብዙ ሰዎች በሽታውን የማስተላለፍ እድሉ በጣም ከፍተኛ ነው እና ይሄንን በጣም ከፍተኛ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላኛው በሄፓታይተስ ቢ የተጠቁ ሰዎች በራሱ አብዛኛዎቹ ማለት ነው ኢቭን በሽታው እንዳለባቸው ማያውቁም፣ የተያዙም አይመስላቸውም ማለት ነው። ስለዚህ ጤነኛ መስለው ለብዙ ሰዎች የማስተላለፍ እድሉ በጣም ከፍተኛ ነው። ቅድም እንደነገርኳቸው በሽታው በቫይረስ አማካኝነት የሚተላለፍ አይነት በሽታ እንደመሆኑ መጠን በጣም በቀላሉ ከሰው ወደ ሰው እንዲተላለፍ ያደርገዋል ማለት ነው። በዛ ላይ ደግሞ ምንም አይነት ምልክት ሳያሳዩና የተያዙ ሳይመስላቸው በሽታውን ተሸክሞ መኖሩ ለብዙ ሰዎች እንዲዳረስ የማድረግ እድሉ በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ ለሄፓታይተስ ቢ ተጠቂ ላለመሆን ከፍተኛ ጥንቃቄ ማድረግ ከእያንዳንዳችን ይጠበቃል ማለት ነው። ውድ የቻናላችን ተከታታዮች ሄፓታይተስ ቢ ማለት ምን ማለት ነው? በሄፓታይተስ ቢ ቫይረስ ይበልጥ ተጠቂ የሆኑት የህብረተሰብ ክፍሎች እነማን ናቸው? ሄፓታይተስ ቢ እንዴት እንደሚተላለፍ በደንብ አይተናል። እስኪ አሁን በሄፓታይተስ ቢ ቫይረስ የተጠቁ ሰዎች ሊያሳዩ የሚችሏቸው የበሽታው ምልክቶች ምንድናቸው የሚሉትን እንመልከት ማለት ነው። እንግዲህ በሄፓታይተስ ቢ የተጠቁ ሰዎች በሁለት አይነት መንገድ ከፍለን ማየት እንችላለን። አንደኛው ስር የሰደደ ሄፓታይተስ ቢ ቫይረስ ተጠቂ የሆኑ የህብረተሰብ ክፍሎች በአብዛኛው ምንም አይነት ምልክት አያሳዩም፣ እንደተያዙም ላያውቁ የሚችሉበት እድል በጣም ከፍተኛ ነው ማለት ነው። ነገር ግን በአኪዩት ሄፓታይተስ ቢ ኢንፌክሽን የተጠቁ የህብረተሰብ ክፍሎች ካሉ እነዚህ የበሽታ ምልክት ሊያሳዩ ይችላሉ ማለት ነው። ምንም እንኳ የበሽታውን ምልክት ለማየት ረጅም ወራትን ሊወስድባቸው የሚችል መሆኑ እንደተጠበቀ ሆኖ ማለት ነው። ሊያሳዩቸው የሚችሏቸው ምልክቶች ምን ናቸው የሚሉትን ነገር ስንመለከት አንደኛ ጠቆር ያለ ሽንት ሊሸኑ ይችላሉ ወይም ዳርክ ዩሪን የምንለው ማለት ነው። ሁለተኛው የድካም ስሜት ሊሰማቸው ይችላል ወይም ፊሊንግ ታየርድነስ የምንለው ማለት ነው።
ሶስተኛው ትኩሳት ወይም ፌቨር የምንለውን አይነት ምልክት ሊያዩ ይችላሉ። የመገጣጠሚያ ህመም ሊያጋጥማቸው ይችላል። የምግብ ፍላጎታቸው ሊቀንስ ይችላል። የማቅለሽለሽ ስሜት ሊሰማቸው ይችላል። የሆድ ህመም ወይም አብዶሚናል ፔን የምንለው ማለት ነው። የአይንና የቆዳ ቢጫ መሆን ምልክቶች በሰውነታቸው ላይ ሊታዩ ይችላሉ ማለት ነው። ስለዚህ ከሞላ ጎደል በአኪዩት ሄፓታይተስ ቢ የተጠቁ ሰዎች እነዚህን ምልክቶች ሊያሳዩ ይችላሉ። ስለዚህ ምናልባትም የቅርብ ጓደኛዋ ወይም ከቤተሰቡ አንዱ እነዚህን አይነት ምልክቶች ካሳየ ለራሳቸው ለሄፓታይተስ ቢ ቫይረስ ተጋልጫለሁ የሚል ጥርጣሬ በማሳደር በአቅራቢያቸው ወደሚገኝ ጤና ጣቢያ ሄዳቸው አስፈላጊውን ምርመራ በማድረግ የጤና ባለሙያው የሚሰጣቸውን ምክር ተከትላቸው ራሳቸውን ከሄፓታይተስ ቢ ተጠቂነት ጠብቁ የዕለቱ ቁልፍ መልእክቴ ይሆናል ማለት ነው። ውድ የተከበራችሁ የሄልዝ ኤጁኬሽን ቻናላችን ተከታታዮች በቀጣይ በሌላ የጤና አጠባበቅ ትምህርት ፕሮግራም እመለሳለሁ። እስከዛው ድረስ ግን አብራችሁኝ ስለቆያችሁ በጣም እያመሰገንኩ ባይ 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 ባይ